አይምሮ ምን ነው የሚረዳው? ከቁጥጥር ውጪ ነው። ያቀን ላንተ ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልክ። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመር። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ። በቃ ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ።